እንከራተታለሁ ይኸው በሰው አገር ተፈራረቀብኝ መከራና ችግር ዘመድ እንደሌለኝ ሀገር እንደሌለኝ እድሌ ነው መሰል የሚያንከራትተኝ ችግሩ ነው እንጂ ማሰደድ ይከብዳል ከእናት ተለይቶ መቼ ብሎስ ይወርዳል መቼ ብሎስ ይወርዳል የተሻለ ሕይወት እኖራለሁ ብዬን ሄድኩኝ ተሰደድኩኝ ናፍቆትን አዝየን ማጣት ደስ ይበለ አንገቴን ደፋሁኝ እናትና አባቴን እጥቼ ተሰደድኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢትዮ ቻናል ተከታታይ ቤተሰቦቼ እንደምን አላችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ይበል። ሁላችሁንም ሰላም ብያለሁ። ከስደት ዓለም አላህ ውጥት ያደርጋችሁ። እንደው የሰው ቤት ስራ ከሰው ቤት ከራሳችሁ ኑሮ ይስጣችሁ፣ የማታ እንጀራ ይስጣችሁ ነው የምላችሁ። እስኪ ዛሬ አንድ ምክር ሰጡኝ። እንደው በቃ ውስግብግብ ብዬ ነው ማለት ነው። እኔ ወላሂ ኑሮ ምርር ብሎኛል። እንደምታውቁት ቪዲዮ ራሱ መቀረጫ የለኝም ማለት ነው። እና ዛሬ ላማክራችሁ፣ እስኪ ምክራችሁን ለግሱኝ ማለት ነው። ዛሬ የመጣሁት እዚህ ቤት ተገባሁኝ ኦልሞስት ወደ 6 ወር ምናምን እየሆነኝ ነው። በቃ 6 ወር ሙሉ ድረስ የሆነ ዕዳ ነበረብኝ። ያንን ዕዳ እየከፈልኩ ነበረ። ያው የኢትዮጵያ እኛ እንደምታውቁ እኛ ኢትዮጵያ ነው ኢዲያ የቤተሰብ ዕዳም ሆነ ለዓለም ሰው ዕዳ አይለቅንም። ነገር ግን ብልጥ ሆኑ እንዳትሸወዱ እንደኔ ማለት ነው። እና የዛሬ ልላችሁ የፈለኩት ምንድነው በፊት እኔ ስራ ተሰራ ደሞዝ ተነጋግረን የገባው ስመጣ ግን በጣም ብዙ ነው ስራ ወላሂ ፎቅና ምድር ነው። በዛ ላይ ደግሞ ምግብ ነው ጽዳት ምግብና ጽዳት ነው። እንደምታውቁት አያስወራኝም። በቃ መለፍለፍ ነው ስራው። እና ወዶች እዚህ ስመጣ በቃ ጽዳትም ነው ምግብም ነው። በዛ ላይ ልጆች አሉ። እንደምታው ልጅ ከኔ ጋር 4 ሰዓት አይነጠልም። ስበላም አብሮኝ ነው፣ ስተኛም ያው እንቅልፍ ተወስደው ነው እንጂ የሚሄደው 24 ሰዓት እንደ ጅራት እንደ ቡችላ ተኋላይ ነው። ለነነነነ በቃ ዝም አይልም አልኳችሁና በቃ ሴትዮዋን ደሞዝ ጨምሬ ልበላት ካልጨመረችልኝ በቃ እወጣለሁ ብዬ ወስኛለሁ ማለት ነው። አሁን ላይ ደግሞ ሰው ስራ የለም ይላል። እንደ ወላይ ድክም አለኝ። ፎቅና ምድር ሰርቼ ምግብ ሰርቼ ጽዳት ሰርቼ 4 ልጆች አሉ። እነሱን እንዲበግ ነው ማግደው። እንደ የሰው ልጅ እኮ ተው ስትሉት ራሱ ዝም ይላል። እነዚህ ዝም አይሉም። በቃ خلاص እንደምታወጣ አሁን ራሱ አያስወራኝም። እስኪ ዛብሬታ ዝም ጦጦልስጦና ዝም ካለ ልቀርጽ ብዬ ነው። እና ደሞዝ ጨምሬልኝ ልበላት ወይስ ልተዋት እያልኩ ነው። እስኪ እናንተ ምከሩኝ። አሁን ላይ ምሰራ ያው 8 ነው። ነገር ግን በቃ ራሴ ዞር እንደ ወላሂ እንደው ስልችት ምንጭክ ካለኝ ረቤስ ኑሮ እና እስኪ ምክራችሁን አስቀምጡልኝ። እናንተ ምክርን እሰማለሁ ማለት ነው። ደሞዝ ጨምሬ ልበላት ወይ ዝም ልበላት? እንደው ምን ልበላት? ምክንያቱም ደሞዝ ጨምሬ ካልኳት አሁን ወይ አልጨምርም ትልና በቃ ይከፋኝና ስራው ደግሞ ይብስ ይቸከኛል እላለሁ። አንዳንዴ ደግሞ በቃ ትቻት ልሂድ የራሱ ጉዳይ እላለሁ። በቃ ግራ ግብት ብሎኛል። እስኪ እናንተ የመዳም ቅመሞች አስተያየት ካላችሁ ጻፉልኝ። በቃ ጠይቂያት የምትሉም ከሆነ ጠይቂያት፣ ትተሻቶች ይርዝቅሻል የምትሉኝም ከሆነ እኔ እናንተ ምክር እሰማለሁኝና ኮሜንት ላይ ጻፉልኝ። እና ሌሎቻችሁ ደግሞ ብዙ ጊዜ አንድ ምክር ልስጣችሁ ማለት ነው። ሁላችንም ቲክታክ ተጠቃሚ ነን። ነገር ግን ቲክታክ ስትሰሩ ማለት ነው ቲክታክ ስትሰሩ ተጠንቅቃችሁ ስሩ። አብዛኞቻችሁ አሁን ለምሳሌ እኔ የምሰራባት ሴትዮ የካሜራ ችግር የለባትም። የፈለኩትን ብቀርጽ ልጆችንም ብቀርጽ ምንቀርጽ ያኔ መጀመሪያ ግን አስፈቅጃለሁ። ታላስፈቅድ አይደለም። እናንተ ልጅ ስትቀርጹ ምናምን ስትቀርጹ ማስፈቀድ አለባችሁ። እኔ ቲክታክ ልቀርጽ እንደ ምናምን አይ እንደዛ ማስፈቀድ ደግሞ ከሌለባችሁ ደግሞ በቃ ራሳችሁን ብቻ መቀረጽ ትችላላችሁ። ክላሳችሁ ስትገቡ የፈለጋችሁትን መቀረጽ መብታችሁ ነው ማለት ነው። ነገር ግን ሳታስፈቅዱ ልጆቻችሁንም ሆነ እነሱንም ቤታቸውንም አትቀርጹ። እኔ ከትናንትና በፊት አብራኝ የምሰራ ልጅ ነበረች ማለት ነውና እዛ ቤት ከሰራይ አመት ሆኗታል። አመት እየሰራይ ነው።
ልጇን ቀርጻ ልጇ ገና የአራት ወር ናት። ልጇን ቀርጻ እኔ ያው ስለምቀርጽ ስለምታይ አንቺ እየቀርጽሻል ኧረ እኔ አስፈቅጄ ነው። ስለዚህ አንቺም መቀረጽ ተፈለሽ አስፈቅጂ የኔ ችግር የለባትም ቲክታክ ላይ ያኔ ለልጆቹም ስለሚቀርጹ ምናምን አይዲ ስለዚህ ስላት እኔ የጥላቻ መስሏት ይሆን አላቅም የቅናት መሰለኝ አይ ችግር የለውም ምናምን እያለ ሄዳት እንትን ላይ ፌስቡክ ላይ ስቶሪ ሳወርዳለች። ሴትዮዋ ደግሞ የሷን ፌስቡክ ቀይላ ታውቀዋለች ማለት ነው። ከዛ ወላይ ትናንትና ነው ተስራ አባረረቻት። ለምን አባረረቻት ስትላት እዚኛ ቤት መጣ ለኔ እንኳን እንዳባረረቻት አልነገረችኝም። አይ እሷ መስራት አትፈልግም ምናምን አለች። ለኔ ለህቷ ዝግን መጣ ያለችው በቃ እንትን ምንድነው ልጆችን እየቀረጸኝ በየሶሻል ሚዲያው እየለቀቀኝ ምናምን ያልፈልግም በቃ እንደሷ ፌስቡክ ላይ ብቻ ነው ስቶሪ ያወረደችው ማለት ነው። ስለዚህ አንድ ነገር ስትቀርጹ አስፈቅዱ። ደግሞ መቀረጽ እነሱን ማስፈቀድ ከፈራችሁ እራሳችሁ ለምን እንደፈለጋችሁ አትዘሉም። እክላታችሁ ስትመጡ መቀረጽ ነው ማለት ነው። ታታስፈቅዱ የሰው ልጅ አትቀርጹ፣ ጥሩ አይመጣም። በኋላ ባላሰባችሁት ችግር ባላሰባችሁት እንትን መጥፎ ነገር እናንተ ላይ ይጫነባችኋል ማለት ነው። እንደዚህ አድርጋ ምናምን ወይ ታስራችሁ ትባረራላችሁ፣ በተለይ ደህና ስራ ከሆነ። ስለዚህ ተጠንቀቁ፣ በዚህ በቀረጻ ጉዳይ ላይ ወላሂ ተጠንቀቁ። ደግሞ አረቦቹ እንደዚህ ያህል ነገር ግድ ብሎ ቶሎ ነው የሚደርሳቸው ማለት ነው። ስለዚህ ለኔ ማስተያየታችሁ ምክራችሁ ይስጡኝ። ሰላም ሁኑ። ባይ ባይ።